በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኃያሉ የገናናው የልዑል እግዚአብሔር ቤተሰቦች ሁላችሁንም በያላችሁበት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የዐቢይ ጾም አደረሳችሁ እያልኩኝ በዛሬው ዝግጅቴ ደግሞ ስለ ዐቢይ ጾም አንዳንድ መረጃዎችን እሰጣችኋለሁ። ሁላችሁም ይህን መረጃ በመከታተል አብሮነታችሁን እንድታሳዩኝ በልዑል እግዚአብሔር ስም እጠይቃችኋለሁኝ። የዐቢይ ጾም መባሉ ደግሞ ጌታችን ኢየሱስ ክርስቶስ በገዳመ ቆሮንጦስ የጾመው ጾም ነው። ለኛ አብነት የሆነን ለነፍስና ለስጋችን ቁስል መፈወሻ የምናስብበት ጾም ነው። የዐቢይ ጾም በሌላ አጠራር ደግሞ የሁዳዴ ጾም ይባላል። የሁዳዴ ጾም መባሉ ደግሞ የጥንት የእርሻ መሬት ሁዳዴ ይባል የነበረ መጠሪያ ወይም መገለጫ ስም ነው። ሰፊ ትልቅ የሚለውን ለመግለጽ አባቶቻችን የሁዳዴ ጾም በማለት ይጠሩት ነበር። ሰፊ እርሻ ብዙ ምርት ያስገኛል። ስለዚህ ከዚህም ጾም ብዙ መንፈሳዊ ፍሬዎችን እናገኛለን። የዐቢይ ጾም በአጠቃላይ 55 ቀኖች አሉት። በእነዚህ ውስጥ ደግሞ 8 ሰንበታት አሉ። እያንዳንዳቸው ሰንበታት ደግሞ ስያሜ አላቸው። ስያሜያቸውን ደግሞ የሰጠው የቤተ ክርስቲያናችን አባት የሆነው ቅዱስ ያሬድ ነው። የመጀመሪያው ሳምንት ደግሞ ዘወረደ ይባላል። ሁለተኛው ሳምንት ቅድስት ነው። ሶስተኛው ሳምንት ደግሞ ምኩራብ ይባላል። አራተኛው ሳምንት መጻጉዕ ይባላል። አምስተኛው ሳምንት ደግሞ ደብረ ዘይት ይባላል። ስድስተኛው ሳምንት ደግሞ ገብርኄር ይባላል። ሰባተኛው ሳምንት ደግሞ ኒቆዲሞስ በመባል ይታወቃል። እንግዲህ ለፍቻችን እየቀረብን በሄድን ቁጥር ደግሞ ደስ የሚለው ሳምንት ደግሞ ሆሳና በመባል ይታወቃል። ሁሉንም በአጠቃላይ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት እሁድ ደግሞ ትንሣኤ በመባል ይታወቃል። ዘወረደ የዐቢይ ጾም የመጀመሪያው ሰንበት ወይም እሁድ ስያሜ ነው። በዚህን ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ለሰው ልጆች የገባውን ቃል ኪዳን ወይም ለአባታችን ለአዳም 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ያለውን ቃል ሊፈጽም ከሰማይ ወደ ምድር መውረዱን በዚህን ዕለት የሰው ልጅ በትህትና በፈረሃ እግዚአብሔር ስለመኖር ይዘመራል። የዕለቱ ስያሜ የተወሰደው በዕለቱ ከሚዘመረው ከቅዱስ ያሬድ ዝማሬ ሲሆን ከዚህን ቀን ጀምሮ 7 ቀናት ማለትም ከእሁድ እስከ ቅዳሜ ያሉት ቀናት ጾመ ሕልቃን ይባላሉ። ምዕመናን ለጾም እንዲዘጋጁ፣ ልባቸው እንዲያንጹ፣ ትምህርት የሚሰበክበት በጾም ወቅት ሊኖራቸው የሚገባ ሕይወት የሚነገርበት ወቅት ነው። እንግዲህ የልዑል እግዚአብሔር ቤተሰቦች የዐቢይ ጾም የመጀመሪያው ሳምንትን ዘወረደን በዚህ መልኩ አይተናል። ቀጣይ ሳምንት ምን እንደሚመስል ደግሞ በቀጣይ ቪዲዮ እንገናኛለን። እስከዛው ድረስ ግን ይህን ቪዲዮ ላይክ፣ ሼር የቻላችሁትን እያደረጋችሁ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ እንድታበረታቱኝ በልዑል እግዚአብሔር ስም እጠይቃችኋለሁ። ቀጣይ እስክንገናኝ ድረስ ቸር ይቆየን።